አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም አልሐምዱሊላህ። መልእክት ማስተላለፍ የምፈልገው በጅቡቲ በቀይ ባህር የሚሄዱ ሰዎች ልጆች በብዛት ይገኛሉ። አሁን ባለፈውም አይታችኋል። ጀልባ ተገልብጣ ብዙ ሰዎችን እንትን እንዳሉ አላግባብ መንገድ ነው ብዬ ነው የምመክራቸው። እኔ ቀይ ባህር በማለት በሀዩ የምትገኝበት አገር ነው ያለሁት። ብዙ 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 ገና ለመሄድ የተዘጋጁ ሰዎች ስላሉ እየሄዱ ለሚሞቱት ከሄዱ በኋላ ወየው ከማለት ለነሱ መፍትሄ ብናረግ ይሻላል ባይ ነኝ። በአቅሜ እኔ እየሞከርኩ ነው። አይሰሙም በርግጥ ምንም እንትን አያግዳቸውም ለመሄድ። በደላላ ገንዘብ የተበሉም ስላሉ ቤተሰብ ሳያቅ ደላላ አታሏቸው የመጡም ስላሉ እና እንዴት እንደሆነ አላቅም። በአቅሜ ኢንሻአላህ መፍትሄ አመጣለሁ ብዬ አስባለሁ። እኔ ብቻ እንድትተባበሩኝ የምፈልገው የቤተሰቦቻችሁን ስም ወይ አገር እንድትነግሩኝ። ቤተሰብ አሁን ወንድሜ ጠፋ ባለፈው አንዲት እህት ብላኝ ነበር። ወንድሜን አፋልጊልኝ ምናምን ሀቢባም ቤት እንደዛ ብላ አግኝቻት አናግሪያት። ያ ቤተሰብ ከስድስት ወር በፊት ነው ምናምን ስላለች ደላሎችን ማናገርኩኝ። እንደዛ አይደለም ከ15 ቀን በፊት እንደዛ ብትነግሩኝ ነው እንጂ ከ15 ቀን በፊት ከእንደዛ በፊት መንገር ነው እንጂ ያ6 ወር ምናምን በህመም የሚሞቱም አሉ በሙቀትም በጥማትም የሚሞቱም ስላሉ ቀደም ብላችሁ ከ15 ቀን በፊት አሁን እንደዛ ነው በቃ እዛ ሀገር ያለው ሁኔታ እንደዛ ነው። ደላሎቹ ግድ እነሱን አምጡ ማለትም አይቻልም። በፊት ግን እንደ እከሌ ወጥቷል ብላችሁ አሁን ብታሳውቁ እንደዚህ ነው ብለው ያን ደላላ ሰው ካናገራችሁ ሊያውቋቸው ይችላሉ። የ6 ወር ምናምን ልጆች ግን ሊያውቋቸው ስለማይችሉ ማለት ነው። ይሄን እንደ መፍትሄ እንውሰደውና የቤተሰቦቻቸውን አሁን ወንድሜ ጠፍቷል። ይሄን ቀን ነው ቤተሰብ በቃ ማሳወቅ ብታሳውቁኝ ለምሳሌ እንደ መፍትሄ ማየው ይሄን ነው በቃ። ያን ልጅ ለምን ደላሎቹን ሳናግራቸው ያሉኝ ቤተሰብ እንደዛ አንድ ጊዜ ደውሎልን ደላላ አታሉ አምጥቷቸው ማለት ነው። ሲደውሉላቸው ያን አክሌ ብለሽ ስትጠይቂ ያ ደላላ ያመጣበትን ግን ይጠይቅሽ ይሆናል። እኔ አላቅም ያንን ብሎኛል። ያመጣንበትን አስከፍለውን ልጁን መለስ ነው። ሲያመጧቸው ገንዘብ ከፍሎ ምናምን ነው መሰለኝ የሚያመጧቸው ማለት ነው። እና መፍትሄውን እስኪ አብረን እንይ ባይ ነኝ። በኮሜንት ላይ ጻፉልኝ እንተባበር ኢንሻአላህ ኸይር አላህ ይገዛቸው።